አንድ አገሩን ለመቀጠል የተሻለ ኢኮኖሚ ባለቤት መሆን አለባት። ይህ ማለት ዜጎቿ ከድህነት ወለል በታች መውጣት አለባቸው ማለት ነው። መሰረታዊ የሰው ልጅ ፍላጎቶችን ማለትም ምግብ፣ አልባሳት፣ መኖሪያ ቤትና ሌሎችንም በተመጣጣኝ ዋጋ ማቅረብ ማለት ነው። ውድ የጨፌ ሚዲያ ተከታታዮች፣ ይህንን ያነሳሁት ያለ ምክንያት አይደለም። በዛሬው ዝግጅታችን ስለ ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር አመሰራረትና ልዩ ልዩ ተግባራቶቹን እንቃኘዋለን። እስከ ዝግጅታችን መጨረሻ አብራችሁን ቆዩ። ለአገር ኢኮኖሚ እድገት ስኬት የህብረት ሥራ ማህበራት ትልቅ ሚና መጫወታቸው አይካድም። እንዲሁም የምርቶች ዋጋ ንረትን በማረጋጋት አኳያ የሚያደርጉት አስተዋጽኦ ቀላል አይደለም። በአገራችን ከሚገኙት የህብረት ሥራ ማህበራት አንዱ የሆነው ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር ከተመሰረተ ጊዜ ጀምሮ የአገሪቱን ኢኮኖሚ የሚደግፍ በርካታ አብያተ ተግባራትን ሲያከናውን ቆይቷል። የማህበሩ መስራችና ፕሬዝዳንት የሆኑት አቶ ሰኚ እንዳሹ እንደገለጹት ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር እንደ ኢትዮጵያን አቆጣጠር በ2012 ዓ.ም የተመሰረተ ነው። አመሰራረቱም ከኦሮሚያና ከአዲስ አበባ ሲሆን በፌደራል ደረጃ የተደራጀ ትልቅ ማህበር ነው። ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር 2012 በ29/6/2012 የተመሰረተው መሰረቱ ከኦሮሚያና ከአዲስ አበባ ሲሆን በፌደራል ደረጃ የተደራጀ ነው። ማህበሩ በተመሰረተ በ7 ወራት ውስጥ 17 ቢሮዎችን በተለያዩ ቦታዎች የከፈተ ሲሆን ይህም ስራ አጥነትን ለማፍታትና ወጣቱን ለማረጋጋት ሁሉም ወጣቶችን በማነጋገር በማህበሩ የተሰራ ትልቅ ስራ ነው። በፌደራል ደረጃ ስንደራጅ 2012 እንደተደራጀ ነው። በ7 ወር ውስጥ 17 ቢሮ ነበር የከፈትነው። ወጣቱን ማረጋጋት የለውጥ ማግስት እንደመሆኑ መጠን ወጣቶቹ ወደ ልማት ወደ ስራ ከስራ አጥነት ራሱን የሚያላቅቁበት አደረጃጀት ነበር ስናሰለጥናቸው ነበርንም። እንደገና ደግሞ ሁኔታን ማመቻቸት ነው። በአዋጅ 985/2009 ላይ ማስረዳትና ግንዛቤ ማስጨበጥ ላይ ነገር ነበረ። ከ2003 ዓ.ም ጀምሮ ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር አርሶ አደሩ ምርቱን በቀጥታ ለገበያ እንዲያቀርብ በአርሶ አደሩና በሸማቹ መካከል ያሉ ችግሮችን በመፍታት ድልድይ መስርቷል። 2013 ሙሉ በሙሉ ከ7 ወራችን በኋላ ሙሉ በሙሉ ወደ አገልግሎት ሰጪነታችን ገባን። ወደ አዲስ አበባ ከተማ ላይ ከክፍለ ሀገርና ከገበሬና ሸማች መሃል ትልቅ ግድግዳ የነበረው ግድግዳውን ማፍረስ ድልድዩን መመስረት ነበረ። አሁን ላይ ግን ሙሉ በሙሉ አገልግሎታችን እየተሳለጠ ህዝቡም እየለመደ እያወቀን ከመምጣቱ አንፃር ጨፌ አዲስ አበባ ከተማ ላይ ስለ ጨፌ ህዝቡ ነው የሚያውቀው ማለት ነው። በዓላቶች ሲመጡ የዋጋ ግሽበት ልዩነት ሲኖር የሚያመጣው ነው። ማህበሩ ሲመሰረት 150 አባላት የነበሩት ሲሆን በአሁኑ ወቅት 15400 አባላት አሉት። ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር በአጠቃላይ ካፒታል በ2017 ባጀት ዓመት 370 ሚሊዮን ብር አድርሷል። እነዚህ ሀብቶች የተለያዩ ምንጮች ያላቸው ሲሆን ከአባላቱ ለተለያዩ ተግባራት የሚሰበሰቡት ገንዘብ እና ቋሚ ንብረቶች እንደ ትምህርት ቤቶች፣
በተለያዩ ቦታዎች የተዋቀሩ የገበያ ማዕከሎች ናቸው። ስንመሰርተው 150 አባላት ነበሩ። በአሁኑ ሰዓት ግን 15400 አባላት አሉን። ካፒታልም ስንመለከተው 2017 በጀት ዓመት ላይ 370 ሚሊዮን ብር አፍርተናል ማለት ነው። ሀብትን ይህንን ከየት የተገኘ ነው የሚባለው ነገር ቢገኝ አንደኛ አባላት እርስ በርስ እያዋጡ ከሚሰሩት ስራዎች ላይ ነው። ሁለተኛ ቋሚ ንብረት ትምህርት ቤቶችን ጨፌ ሪዞርት እዚህ ወደ ወለታ ላይ የገነባናቸው አለን። እንደገና ደግሞ ገበያ ማዕከላቶችን በየዞኑ ላይ በየክፍለ ከተማው ላይ ማለትም በኦሮሚያ ዞኖች ላይ መጋዘኖችን መገንባት ይችላል። እንደገና እዛ እናከማቻለን። ከዛ ወደዚህ እናጓጉዝና እንደተመለከታችሁት በየመጋዘኖቻችን እህሎች እንዳሉት የግብርና ምርቶችን ሁሉ በየአይነቱ በመጠኑ ቢሆንም በዓላቶች ሲመጡ ተፈላጊነቱ ሲበዛ የሚጨመር ቢሆንም መጋዘኖች ላይ ግን በየክፍለ ሀገሩ በአምስቱም በር በአዲስ አበባ መግቢያ አምስቱም በር ላይ ግን መጋዘኖች ባሉት ላይ በደንብ አድርጎ ምርቱ ከግብርና ከእርሻ እስከ ጉርሻ በሚለው ርዕስ ላይ ተንተርሰን በደንብ አድርገን እየሰራን ያለንበት ማህበር ነው። ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር በፍንፍኔ ከተማ ማህበረሰብን ያማከለ ብዙ ተግባራትን እየሰራ ይገኛል። እነኚህ ስራዎችም ለከተማ ነዋሪዎች የተለያዩ ምርት አይነቶችን እሁድ ገበያ ላይ በተመጣጣኝ ዋጋ እያቀረበ ያለውን ማንሳት ይቻላል። 2015 በተፈጠረው የጤፍ አብዮት ላይ እጅግ በጣም የጥቁር አንበሳ ድርሻ ተዋጥተናል። ጨፌዎች ሲባል ጨፌ ወጣቶች የሚባለውን ትቶ ጨፌዎች ተብለን ነበር የምንታወቀው። ለምሳሌ ብትወስጂው ሚዲያ ተቋማቱ ራሱ አብዛኛው ሚዲያ ተቋማቶችን ጭምር ሌሎችም የመንግስት መስሪያ ቤቶችን በየ3 ወር በደሞዝ እያቀረም እንዲሁም ደግሞ 6000 እና ከዛ በታች ደሞዝተኛ ለሆኑትን የመንግስት ሰራተኞችን በመደገፍ ብቻም ሳይሆን በደሞዛችሁ እንዲከፍሉ በደሞዛችሁ ከፍሎ ካልጨረሱ ከቤታችሁ በጀት ከሌለ ወይም ከቤታችሁ አስቤዛ ካለቀባችሁ ጉዳያችሁ ችግራችሁን ተረድተን በመመልከቻ ተቀብለናቸው ተጨማሪ እየሰጠናቸው የመጣንበት ሁኔታ አለን። ስለዚህ አዲስ አበባ ላይ አገልጋይነታችን ሶሻል ሪስፖንሲቢሊቲ ላይ ትምህርት ቤቶች ላይ መገንባት በትምህርት ቤቶች መገባ ላይ በእንቁላል አቅርቦት በወተት አቅርቦት ላይ አሁን ምርቶቻችንን እያስፋፋን የምንሄድበት ሁኔታዎች ይኖራሉ። ማህበሩ 210 የሚገመቱ ሰራተኞች ያሉት ሲሆን ይህም ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር ትልቅ የሥራ ዕድል መፍጠሩ ትልቅ ማሳያ ነው። ወደ 204 ሰራተኞች አሉ። በስራችን ደሞዝተኛ ሆነው ያሉት ወደ 204 ሰራተኞችን ስራቸው ዕለት ተዕለት አገልጋይነትን የሚያስመዘግቡት ማለት ነው። ማህበሩ በራሱ የእርሻ መሬት ላይ እንደ አኩሪ አተር፣ ስንዴና ሽምቡራ ያሉ ሰብሎችን በማልማት ላይ ይገኛል። የጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር አባላቶች የተለያዩ ትምህርት ደረጃ ያላቸው ሲሆን ከ1000 በላይ የሚሆኑ ዶክተሮች ይገኙበታል። አሁን ወደ 50 ሄክታር ጤፍ አርሰናል በማህበሩ ብቻ በኮኦፐሬቲቭ ኢንቨስትመንት ወደ 50 ሄክታር አርሰናል
አምናን ብትመለከችው 8 ሄክታር ስንዴ አርሰን ነው ያለፍነው። 8 ሄክታር ስንዴ አርሰን አሁን ላይ በዘንድሮ ወደ ጤፍ የቀየርንበት ማሳው አምናን ጀመርነው። አምና ስንዴ ያደረግነው ዘንድሮ ጤፍ አድርገናል። በሚቀጥለው ሽምብራ ስናደርገው ተመልሴ ወደ ጤፍ ስትመልሰው ወይም ወደ ስንዴ ስትመልሰው ጥሩ ምርት ይሰጣል ማለት ነው። ስለዚህ ከገበሬ እስከ ተማሪ ከልቃኖች ወደ 270 ፕሮፌሰሮች አሉ የኛ ማህበር ውስጥ አባላት ያሉት። ዶክተር ከ1000 በላይ አለ። በዛው ልክ የተለያዩ የትምህርት ፕሮፌሽናሊታችሁ ያሉበት ባክግራውንዱ የተማሩ ናቸው አብዛኞቻችሁ። በዛ ልክ ያሉበት ሁኔታዎች አሉ። ጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር የህዝብ ኑሮ ጫናን ለማቅለል በመንግስት የተሰጠውን ልዩ ልዩ ፋይዳዎችን ተጠቅሞ ከግል ነጋዴዎች ትርጉም ያለው የምርቶች ዋጋ ፈጥሮ የኑሮ ውድነትን ጫና በማረጋጋት ላይ ይገኛል። ትርጉም ያለው የዋጋ ልዩነት ነው የምንፈጥረው ስንፈጥር። ምክንያቱም ኮኦፕሬቲቭ ነው። ኮኦፕሬቲቭ በመንግስት አብዛኛው በመንግስት ድጋፍ ነው የምንሰራው። መንግስት እየደገፈን ማንኛውንም ነገር የሚጠይቀውን የከተማም ሆነ የፌደራል መንግስትም እየደገፈን እያገዘን በስልጠና በተለያየ መንገድ እንደገና ደግሞ በግብር አሁን ለምሳሌ ህብረት ሥራ ማህበር ነን። ህብረት ሥራ ማህበር እንደመሆናችን መጠን ግብር የለብንም። እሱ ራሱ ትልቅ አንድ ዶጎማ ነው። ስለዚህ እኛ ደግሞ ትርጉም ያለው የዋጋ ልዩነት ከግል ነጋዴዎች ወይም ደግሞ ከስግብግብ ነጋዴዎች ጋር ተፎካክረን ትርጉም ያለው ዋጋ ፈጥረ ነው ህዝቡን ማረጋጋት፣ በህዝብና በመንግስት መሀል ያለውን የዋጋ ልዩነትን እንዲሁም ደግሞ የኢኮኖሚ ጥያቄን የኑሮ ውድነትን ማረጋጋት፣ ቁጥጥር ስር ማዋል። ምክንያቱም የኑሮ ውድነት ሲባል ወረበላ ነው፣ ዱርዬ ነው፣ ድንገት ነው የምነሳው። ነገር ግን ቶሎ ብሎ ተነግቶበት አንገቱ ከተያዘ ግን በጣም ደካማ ነው። ስለዚህ ደካማ ወረበላ የኑሮ ውድነቱን በህብረት ሥራ ማህበራት ኃይል ብቻ ነው ማሸነፍ የሚቻለው። የህብረት ሥራ ማህበር ንድፈ ሐሳብ ወደ ኢትዮጵያ የገባው ከ66 ዓመት በፊት ቢሆንም እስከ ዛሬ ድረስ በኮሚሽን ደረጃ የሚመራ ሲሆን ከዚህ በላይ ተደራሽነቱን ለማስፋፋት በሚኒስቴር ደረጃ ቢመራ የተሻለ ይሆናል ሲሉ የጨፌ ወጣቶች ሁሉ ገቢ የህብረት ሥራ ማህበር ፕሬዝዳንት አቶ ሰኚ እንዳሹ ተናግረዋል። ኬንያ የምትወስጂው የዛሬ በ1968-69 ከኢትዮጵያ ላይ ተሞክሮ ነው የወሰዱት ልምድ የወሰዱት። ነገር ግን ዛሬ የኬንያ ህብረት ሥራ በሚኒስቴር ነው የሚመራው። በአገሪቷ በኢኮኖሚው TGBው ላይ ብትመለከቱው የኢኮኖሚ ደረጃቸው ከ46 ነጥብ በላይ የህብረት ሥራ ማህበራት ናቸው የሀገሪቷን ኢኮኖሚን ደረጃ የሚይዙት። እንደገና በኮኦፕሬቲቭ ፓርላማቸው ራሱ ከ50% በላይ ፓርላሜንታቸው አባላቶቹ የኮኦፕሬቲቭ አመራሮች ናቸው። ሌሎችም አገራቶቹ እኛን መብለጥ የማይችሉት ምቹ ሁኔታ ሳይኖራቸው ከኛ በተሻለ ሁኔታ ህብረት ሥራ ማህበራትን እየመሩ ያሉበት ሁኔታዎች አሉ። ስለዚህ እኛም ህብረት ሥራ ማህበርን ሳይንሱ ራሱ ወደ ኢትዮጵያ ከመጣ ዛሬ 66 ዓመት ነው። ከ1953 ዓመተ ምህረት ጀምሮ በኢትዮጵያ ውስጥ አልተለማመደም። እንደው ታላቅ ነው። ከየትኛውም ሴክተሮች አሁን ላይ ከመንግስት ሴክተሮች ካሉት ውስጥ 4 ሴክተሮች ናቸው ከህብረት ሥራ እኩል የተመሰረቱት በኢትዮጵያ ደረጃ። ነገር ግን ህብረት ሥራ በሚኒስትር ቢመራ ሊግ የሊግ አመሰራረቱ ኮሚሽን የሚለው ኤጀንሲ ነበረ። ከኤጀንሲ ወደ ኮሚሽን መጣ። ከኮሚሽን ተመልሶ ወደ ኤጀንሲ ሄዶ ነበረ። አሁን ግን አደረጃጀቱ ከቤዝመንቱ ተነስቶ አመራር ሰጭነቱን ራሱን የቻለ ሚኒስትር ሆኖ በስሩ በሊግ የስራ ሊግ ቢመሰረት በስራ ሊግ ተመስርቶ የህብረት ሥራ ማህበራት አንድ ላይ ተሰብስቦ ሊግ ከሆኑ አንደኛ የህግ ቁጥጥር በራሳቸው ያደርጋሉ። ሁለተኛ አደረጃጀቱ የጠራ ይሆናል። ሶስተኛ እምነት ያላቸው ማህበራቶች ይፈጠራሉ። አራተኛ ጥራት ያለውና ብዛት ያለው ምርት ማምረት ይቻላል። ከእርሻ እስከ ጉርሻ ሪስክ ወስዶ ከሀገር ውስጥ እስከ ሀገር ውጭ የውጭ ገበያ ጭምር የውጭ ገበያን የውጭ ምንዛሬ ካረንሲን መቆጣጠር እስከሚችሉ ድረስ ሪስኩን ሙሉ በሙሉ ኃላፊነት የኢኮኖሚ ረድፉን ቢይዝ ኮኦፕሬቲቭ በጣም ይችላል ማለት ይቻላል። ምክንያቱም ይተማመንበታል። ከ185% በላይ አሁንም ኢትዮጵያ ውስጥ
ከ185% የኢትዮጵያን ሕዝብ ተሸክሞ ያለ ግብርና ነው። የግብርና ምርት እንደመሆኑ መጠን ግብርና ማን ነው ቢባል ህብረት ስራ ናቸው። ምንም ቢሆን ምንም በህብረት ስራ ያልተደራጀ ቤተሰብ የለም መሬት እስክትወርድ ድረስ። ስለዚህ ከመንደር ጎጥ እስከ ኤላይ ፌደራል ድረስ እስከ ከተማ ድረስ ሁሉም የተማረም ያልተማረም የህብረት ስራ ማህበር ቤተሰብ ያልሆነ የለም ማለት ነው። ስለዚህ አመራርነቱ ወይም ግሬሱን እርከኑን ግን ወደ ሚኒስትርነት አደረጃጀቱን ማስተካከል ያን ካልሆነ በስተቀር ዋቅዳ ወመልስ አሰራሮችን ህጋጋቶችን ማስተካከል፣ አዋጆቹን ማሻሻል፣ በመመሪያዎች ማስተካከል፣ ምላሽ አሰጣጥ በግላዊነት ከመሆኑ ይልቅ በህግ ቢደገፍ በህግ የተደገፈ ከሆነ አንደኛ ፍትሃዊ የሀብት ክፍፍል ይረጋገጥበታል ማለት ነው። ስለዚህ ፍትሃዊ የሀብት ክፍፍሉ ከተረጋገጠ ሰዎቹ ሁሉ ኃላፊነት ይሰማዋል፣ የሀገር ተቆርቋሪነትም ይመጣል ማለት ነው። ስለዚህ የሀገር ተቆርቋሪነት እንዲመጣ ከተፈለገ በስፋት ማደራጀት፣ በተነጣጣይ ጥያቄ ከማቅረብ በተደራጀ መልክ ስራ ሲሰራ የጋራችን ጠላት የሆነ ድህነትን ይሸነፋል ማለት ነው። የጋራችን ጠላት የሆነ ድህነት ካልተሸነፈ ሁላችንም የየራሳችን በየደረጃው አይነተኛ ያለውን ድህነትን ተሸክመን የምንሄድ ከሆነ አንዱ ከአንዱ ባልተሻለበት ሁኔታ ለሀገር መፍትሄ ሀሳብ ማምጣት አይቻልም። ስለዚህ የግድ ምን ማድረግ አለበት? አንድ ላይ ሰብሰብ ብለን መደራጀት፣ ሊግ መመስረት፣ ፌዴሬሽን መመስረት፣ ቀጥሎ ዩኒየን አደረጃጀቶቻችን ማስተካከል፣ ቀጥሎ ታች ያለው መሰረታዊ ህብረት ስራ ማህበራቶች ላይ በደንብ አድርጎ መስራት። ከዛም በኋላ ግን በተነጣጣይ በየማሳ ላይ ያሉት ገበሬዎች ላይ መስራት፣ ከዛም ፕሮዳክት ላይ ማምጣት፣ ኢንዱስትሪዎቻችን በኮኦፐሬቲቭ በደንብ ማስፋት። አብዛኛውን ደግሞ ምርቶቹ ስትመለከቱ ከዘመኑ ጋር ተያይዞ በሀገር ውስጥ ሊመረት የሚችሉ ምርቶች ነገር ግን ለመመጻደቅ የሚያስመስሉ ነገሮች ሁሉ ከውጭ እየመጡ የሀገሪቷን ዋጋ የሚንሩት አሉ። ስለዚህ እሱን ሁሉ መፍትሄ ሊፈጥር የሚችለው ሀገራዊ ኮኦፐሬቲቭ የሀገሪቷን የህብረት ስራ ማህበራትን በደንብ አድርጎ ሲያበቁ እንደገና ደግሞ የበቁትን ከድንበር ተሻግሮ የውጭ ሀገሮችን ልምድ ሊውውጥ በስፋት ቢያገናኙ ቢያተሳስሩ እጅግ በጣም ጥሩ ሆኖ ይቀጥላል የሚል ነገር አለን። አመሰግናለሁ። በሀገራችን ያሉ የህብረት ስራ ማህበራት ትልቅ ፋይዳ አላቸው። በዚህ መሰረት ትኩረት ሊሰጣቸው የሚገቡት ጉዳዮች ያሉት ሲሆን ሀገራችን ውስጥ ለሚገኝ የህብረት ስራ ማህበራት እንደ ሌሎች የዓለም ሀገሮች መስጠት ከሚገባቸው ትኩረት ውስጥ አንዱ በሚኒስቴር ደረጃ መመራት አለባቸው እያል የዛሬው ዝግጅታችንን እናጠናቅቃለን። ዝግጅቱን አዘጋጅቼ ወደ እናንተ ያደረስኩት እኔ አብዲሳ ፍቃዱ ነበርኩ። ጤና ይስጥልን።